በዚህ ሰዓት እናንተ በቁም ነገር የተሞላ እንዲሁም የተወሰነ ከሆነ ግለሰብ ጋር ለመወያየት ስሜታዊ ሊያደርግ የሚችል ጉዳይ አጋጥሟችሁ ሊሆን ይችላል። ምናልባት ከፍተኛ የቁጣ ስሜት እንዲሁም የፍራቻ ስሜት፣ ግራ የመጋባት ስሜቶች ሊሰሟችሁ ይችላሉ። በዚህ ጉዳይ ላይ ቀና የሆኑ እይታዎች እንዲመሯችሁ የምትፈቅዱ ከሆነ በድጋሚ መልካም በሆነ መንገድ መፍትሄ መፈለግና እናንተን ግራ ከተጋባችሁበት ጉዳይ እንድታልፉት የሚያግዛችሁ መሳሪያችሁ አድርጋችሁት የምታዩት ከሆነ ነገሮች በመልካም መንገድ የሚሄዱላችሁ ይሆናል። አንዳንድ ጊዜ መልካም ስነ ምግባር ህይወትን ለማስተካከል ትልቁ አቅማችን እንደሆነ መዘንጋት የለብንም። በተለይ በዛሬው እለት እናንተ መልካምነትን ወደፊት የሚመራችሁ አንድ ትልቅ ኃይል አድርጋችሁ የምታዩት ከሆነ በጭራሽ በተሳሳተ መንገድ የምትጓዙ አይሆንም። የትኛውንም ያክል የተወሳሰበ የትኛውንም ያክል በጭንቀት የተሞሉ ነገሮች ቢሆኑም እንኳን በመልካምነት የተሞላ አቀራረብ ትልቅ እገዛ የሚያደርግላችሁ ይሆናል ማለት ነው።